እንኳን ደህና መጣችሁ። እግዚአብሔር ይመስገን የሚል ድምፅ ሰምቻለሁ። እግዚአብሔር ይመስገን። ዛሬ እንግዲህ የሚገመገመው መጽሐፍ በጨለማ የተገለጠ ክብር የትንቢተ ዳንኤል ተዛምዷዊ ማብራሪያ የተሰኘው በመጋቢ ተሾመ ተስፋዬ የተጻፈው መጽሐፍ ነው። ሁላችሁንም ስለተገኛችሁ በጣም እናመሰግናለን። በየጊዜው እንግዲህ በየወሩ ይሄንን መርሃ ግብር ስናደርግ የምናደርገውን ልማዳችንን አደርጋለሁኝ። ይሄውም ስለ ሕንጸት የመጽሐፍ ክበብ ምንነት ባጭሩ እናገራለሁኝ። ሕንጸት የመጽሐፍ ክበብ ሕንጸት ክርስቲያናዊ ማህበር ከሚሰጣቸው አገልግሎቶች መካከል አንዱ ነው። ጠቅላላ ዓላማውንና ዝርዝር ዓላማዎቹን ላንብብላችሁ። የሕንጸት የመጽሐፍ ክበብ ጠቅላላ ዓላማ በክርስቲያን ማህበረሰቡ ዘንድ የንባብና የውይይት ባህል እንዲዳብርና ብርቱ ጸሐፊያን እንዲጎለብቱ ማድረግ ነው። ዝርዝር ዓላማዎቹ የንባብ ባህል እንዲዳብር የበኩሉን ድርሻ መወጣት፣ ክርስቲያን ጸሐፊያን እንዲበራከቱ ማበረታታት፣ የሚታተሙ መጽሐፍት ደረጃቸውን የጠበቁ እንዲሆኑ ሂሳዊ ምልከታዎችን በማቅረብ ማገዝ፣ በክርስቲያን ማህበረሰቡ መካከል የውይይት ባህል እንዲዳብር መርዳት ነው። ሕንጸት የመጽሐፍ ክበብ ለውይይት የሚያቀርባቸው መጽሐፍት ስነ መለኮታዊ ጉዳዮች ብቻ የሚነሱባቸውና ተወያዮቹም የስነ መለኮት ተማሪዎች ወይም ምሩቃን ብቻ የሚሳተፉባቸው አለመሆኑን በዚህ አጋጣሚ መጥቀስ ያስፈልጋል። ምክንያቱም ብዙ ጊዜ እንደዚህ አይነት የተሳሳተ ግምትና አስተሳሰብ ስላለ ይሄንን ለማረብ እንድንችል ነው። የማህበሩ አባላት ሆኑ የመጽሐፍ ክበቡ በተለያዩ የሙያ ዘርፍ ላይ የተሰማሩ ወገኖች የሚሳተፉበት እንደሆነ ግንዛቤ እንዲወሰድልን እንሻለን። አገልግሎታችን ራዕዩ እንዲሳካ የእናንተ ድጋፍ ትልቅ ትርጉም አለው። ለሕንጸት የመጽሐፍ ክበብ የምታደርጉትን የገንዘብ ድጋፍ በሚከተሉት የባንክ አድራሻዎች መላክ ትችላላችሁ። የኢትዮጵያ ንግድ ባንክ ቁጥራችንና የብርሃን ባንክ ቁጥራችንን ልንገራችሁ። የኢትዮጵያ ንግድ ባንክ ቁጥር 140 ማለት ነው 14084820947 አንዴ ደግመዋለሁኝ 14084820947 የብርሃን ባንክ ደግሞ ቁጥራችን 2630 ከዛ 108243 2630 108243 30 ያልኩት 26000 ለማለት ነው። 2630 108243 ኦኬ። ስለ አገልግሎታችን የበለጠ መረጃ ለማግኘት ዌብሳይታችን www.hintzat.org ይጎብኙ። የተለያዩ ሶሻል ሚዲያ አሉን። እነሱንም ፌስቡክ ላይ ፎሎ ማድረግ ይቻላል። ቴሌግራም ቻናል ላይም እንደዚሁ @hintzat የሚለውን መቀላቀል ይቻላል። የዩቲዩብ ቻናልም አለን። @hintzat ቲዩብን ሰብስክራይብ ማድረግ ይቻላል። ገምጋሚውን ላስተዋውቅና ወደ ቀጣዩ መርሃ ግብራችን እንሄዳለን። ገምጋሚው ዛሬ መጽሐፉን የሚገመግብልን አበባዬ ቢተው ነው። አበባዬ በኢትዮጵያ ስነ መለኮት ድረ ምረቃ ትምህርት ቤት ፖስት ግራጁዌት ዲፕሎማ የተማረ ሲሆን ከዚህ ተቋም የኤምኤ ዲግሪ በቢብሊካል እና ቴዎሎጂካል ስተዲስ አግኝቷል። ኤምኤ ቴስ ነው የሚባለው እዚህ። ከጎንደር ዩኒቨርሲቲ በኢንፎርሜሽን ቴክኖሎጂ እንዲሁም ከባህር ዳር ዩኒቨርሲቲ በውጭ ቋንቋዎችና ስነ ጽሁፍ ተመርቋል። አበባዬ እንደ ትንቢተ ዳንኤል እና ራእይ መጽሐፍ ያሉ የአፖካሊፕቲክ ስነ ጽሁፍ ስራዎች ላይ የተለየ ትኩረት ሰጥቶ ያጠናል። በተለያዩ መንፈሳዊ ኮሌጆች የመጽሐፍ ቅዱስ አስተማሪና አገልጋይም ነው። ለምን የዛሬውን መጽሐፍ እንዲገመግም እንደመረጥ ነው መገመት ትችላላችሁ። ባለትዳርና የሁለት ልጆች አባት የሆነው አበባዬ በግል ስራ ተሰማርቶ ነው የሚሰራው። ስለዚህ አበባዬን ወደ መድረክ ጋብዛለሁ። ታንኪዩ። እንደምን ዋላችሁ። የእግዚአብሔር ስም የተመሰገነ ይሁን። በመጀመሪያ ይህን መድረክ ያው በየወሩ ለሚያመቻቹ እኔንም አሁን ለጋበዙኝ ለሕንጸት እኔም አባል ለሆንኩበት ለሕንጸት የመጽሐፍ ክበብ አስተባባሪዎች ከፍ ያለ ምስጋና አለኝ። ሕንጸት ቅድም ሄኖክ ሲናገር እንደሰማችሁት በኢትዮጵያ ውስጥ ያለውን ትልቅ ክፍተት የንባብ ባህል እንዲዳብር የክርስቲያን ጸሐፊያን ላይ ደግሞ ትኩረት እንዲደረግ እንዲበራከቱ የታተሙ መጽሐፍት ደግሞ ደረጃቸውን እንዲጠብቁ የሚያግዝ ጥረት የሚያደርግ ሁላችንም ልናበረታታ ልንደግፈው የሚገባ ክበብ ነው። ስለዚህ በተለይም ደግሞ ልክ እንደ ዛሬው መጽሐፍ እንደ ዮሐንስ ራእይ አይነት መጽሐፍቶች ላይ ብዙ ትኩረት ስለማይደረግ እንደዚህ አይነት መጽሐፎች ትኩረት እንዲያገኙ
ፌመስ የሆኑ መጽሐፍት ብቻ ሳይሆን በዛም ትኩረት የማይሰጣቸው መጽሐፍት ደግሞ ለውይይት እንዲቀርቡ በመምረጥ ትልቅ አስተዋጽኦ እያደረገ ነው። ይህን የወንድማችን የፓስተር ተስፋዬ ተሾመ መጽሐፍም ለግምገማ በመምረጣቸው ትልቅ ውሳኔ ነው፣ ሊመሰገኑ ይገባል ብዬ አስባለሁ። መጋቢ ተስፋዬንም ምንም እንኳ ከታተመ ጥቂት ዓመታት የቆየ ቢሆንም እንኳን ደስ ያለ እንኳን ጌታ ረዳ ታንኪዩ ማለት ፈልጋለሁ። ወደ ግምገማ ሐሳቤ ልግባ። እንደሚታወቀው ዛሬ ለግምገማ የተመረጠው መጽሐፍ ምናልባት አንዳንዶቻችሁ እጅ ላይ አይቼዋለሁ፣ በጨለማ የተገለጠ ክብር የትንቢተ ዳንኤል ማብራሪያ የሚል ሲሆን ጸሐፊው ወንድማችን መጋቢ ተስፋዬ ተሾመ ነው። ከዚህ ቀደም በዚህ ጸሐፊ የተጻፈ ሌላ መጽሐፍ ወይም ብዙ የመጽሐፍ ዝርዝሮች እዚህ መጽሐፍ ጀርባ ላይ ታገኛላችሁ። በተለይም ከሌሎች 5 ጸሐፊዎች ጋር በጋራ ሆኖ የተሰራ አንድ የወንጌል ታሪክ በሀዲያና በአካባቢው ነው መጽሐፍ። እኔም አንብቤዋለሁ። በጣም ቆንጆ መጽሐፍ ነው። ነጋሽ አዲሴ ኤዲት ያደረጉት መጽሐፍ ነው። እሱ መጽሐፍ እንድታነቡት በተለይ አበረታታችኋለሁ። ሌሎችም ደግሞ ለህትመት ዝግጁ የሆኑ ስራዎች እንዳሉት እዛው ላይ ጠቅሷል። ይህ መጽሐፍ በረሆቦት አታሚዎች በራሱ በመጋቢ ተሾመ አሳታሚነት የታተመ ነው። የዚህ መጽሐፍ የመጀመሪያው እትም፣ ሁለተኛ እትም መኖሩን አላቅም። የመጀመሪያውን እትም ነው እየተጠቀምኩ ያለሁት። 348 ገጾች አሉት። የመጽሐፉን ዳንኤልን ትንቢተ ዳንኤልን 12 ምዕራፎች ጨምሮ ሌላ እንደ መንደርደሪያ አይነት ፕሪሊሚነሪ ክፍል አለው። በአጠቃላይ 13 ክፍሎች ያሉት መጽሐፍ ነው። ብዙ ባልተለመደ መልኩ ከቅዱሳት መጽሐፍት ውስጥ አንዱን መርጦ ማብራሪያ ወይም ኮሜንተሪ ማዘጋጀት በተለይም ደግሞ በቤተክርስቲያንም ሆነ በስነ መለኮት ተቋማት ዘንድ አነስተኛ ትኩረት የሚሰጣቸውን መጽሐፍት ላይ ያተኮረ ስራ በማበርከቱ በድጋሜ መጋቢ ተሾመን እጅግ ላመሰግነው ፈልጋለሁ። ሊመሰገን ይገባል ብዬ አምናለሁ። በሀገራዊ ቋንቋዎች የቀረቡ እንዲህ ያሉ ወጥ ስራዎች ብዙዎቻችሁ እንደምታውቁት በጣት የሚቆጠሩ ናቸው። በተለይም ደግሞ እንደዚህ ተዛምዷዊ የሆኑ በቀላል አማርኛ ለሁሉም ተደራሽ ሊሆኑ የሚችሉ ስራዎችን ማግኘት ፈታኝ ነው። እስኪ ስለ መጽሐፉ ትንሽ አጭር ማጠቃለያ ልስጣችሁ። ወንድማችን መጋቢ ተሾመ እንግዲህ የዮሐንስ ራእይ የሩቅ ዘመድ እለዋለሁ እኔ ዳንኤልን የሆነውን በብዙ መሳጭ ታሪኮቹ የምናውቀውን ዳንኤልን ቀለል ባለ ቋንቋ አቅርቦልናል። ምንም እንኳን በታወቁ ተወዳጅ ታሪኮች የተሞላ መጽሐፍ ቢሆንም ብዙዎቻችሁ የምታውቁት የነ ዳንኤል፣ የነ ሲድራቅ፣ ሚሳቅ፣ አብደናጎም አንድ ጸሐፊ እንደተናገረው ለህፃናት ለሰንበት ትምህርት እንኳ ሊመቹ የሚችሉ ታሪኮች ይላቸዋል። የመጀመሪያዎቹ 6 ምዕራፎች ቀለል ባለ ቋንቋ አቅርቦልናል። የመጽሐፉ እኩሌታ ደግሞ ከምዕራፍ 7 እስከ 12 ያለው ዳንኤል ማለት ነው። ልክ እንደ ዮሐንስ ራእይ ለየት ባለ የሥነ ጽሑፍ ዘውግ የተጻፈ ነው። አቡቀለምሲስ ማለት ነው፣ ወይም ደግሞ ራእያዊ። በተለይ መጋቢ ተሾመ መጽሐፍ ውስጥ ራእያዊ የሚለውን ቃል ነው አዘውትሮ የሚጠቀመው። ጥሩ ነው። አቡቀለምሲስ ግዕዝ ቃል ስለሆነም ለብዙዎቻችን መንጋጋችንን ሊያመን ይችላል፣ ደጋግመን እሱን ብናነበው ብናገኘው ማለት ነው። ስለዚህ ይሄው ክፍል ለብዙ አተረጓጎሞች የተጋለጠና ይሄ ከ7 እስከ 12 ያለው ክፍል እምብዛም ለዘመናችን ወቅታዊ ሁኔታ እንዲጠቅም ተደርጎ ሲብራራ ብዙ ጊዜ አይታይም። ስለዚህ በሀገረኛ ቋንቋ እንዲህ ያለ ስራ ሲቀርብ ሚናው በጣም የጎላ ይሆናል ብዬ አምናለሁ። መጽሐፉ በትንቢተ ዳንኤል ላይ ቁጥር በቁጥር ማብራሪያ የሚሰጥ መጽሐፍ ነው። እንደ መግቢያ በሚያገለግሉ የመጽሐፉ የመጀመሪያ ክፍል ምዕራፍ 1 ከመጀመሩ በፊት ዳንኤልን ለመረዳት የሚጠቅም አጠር ቀልበጭ ያለ ታሪካዊ ዳራ ይሰጣል። በታሪካዊ ክፍሉ ከዳንኤል እስከ 2000 ዓመት ርቀት ተጉዞ የግብፅ ስርወ መንግስትን ከዛ ጀምሮ የእስራኤልን ሕዝብ ሁኔታ ይዳስሳል። በዚህም የዳንኤል መጽሐፍ በየትኛው የታሪክ ክፍለ ጊዜ ሊታይ እንደሚችል የትኛው የታሪክ ስንጥቅ ላይ ሊወድቅ እንደሚችል ፍንጭ በመስጠት አንባቢውን ለመርዳት ተሞክሯል። በዚህ ዙሪያ ትንሽ ኮሜንት አለኝ፣ ወደ መጨረሻ አካባቢ አነሳለሁ። በዚህ የመንደርደሪያ ክፍል ውስጥ የዳንኤል ማንነት፣ መጽሐፉ የተጻፈበት ጊዜ፣ ዓላማ እንዲሁም ተደራሲያኑ ያሉበት ሁኔታ በመጠኑም ቢሆን ተዳስሷል። በቂ ነው። ዳንኤል በንጉሥ ኢዮአቂም ዘመን በ605 ዓመተ ዓለም አካባቢ ከክርስቶስ ልደት በፊት በ17 ዓመቱ ወደ ምርኮ ተወስዶ በባቢሎን እነዚህን ራእዮች ያየ ወጣት ጎረምሳ እንደሆነ በግልጽ ተነግሯል። መጽሐፉን ብዙ ዘመናዊ የዳንኤል ምሁራን እንደሚያደርጉት ወደ መቃቢያን ፖስት ኢቨንት ከመውሰድ ይልቅ በፋርስ ሜዶን ዘመን መጀመሪያ አካባቢ እድሜው 90 እስኪሆን ድረስ ጽፎ እንደጨረሰው መጋቢ ተሾመ ተናግሯል። ይሄ እንግዲህ በዘመናዊው የዳንኤል ጥናት ውስጥ
ዳንኤልን መሳብ በጣም አሁን አዲሱ አስተሳሰብ ነው። ወደ መቃብያን ዘመን ከተፈጸመ በኋላ ነው ዳንኤል የተጻፈው የሚል ብዙ ሙግቶች፣ ብዙ ክርክሮች አሉ። ቀላል ክርክር አይደለም፣ ግን የተለመደውን ትራዲሽናል የሆነውን ቪው መጋቢ ተሾመ እሱን መርጧል። በዚህም እንደው ለዳንኤል ጥናት አይነተኛ ምሁር ነው ባይባልም አባሪ አድርጎ ኖርመን ጋይስለርን ጠቅሶታል። ይህን እናገኛለን። ይህም በማድረግ መቋጫ ወደ ሌለው ክርክር ሰፊ ሽፋን ሰጥቶ የት ተጻፈ፣ ማን ጻፈው፣ ለምን ጻፈው፣ ባይጻፍስ በዛ ዘመን በዚህ ዘመን የሚለውን የተለመደውን የቴዎሎጂ ትምህርት ቤት ጉንጫ አልፋ መቋጫ የሌለው የክርክር አዙሪት ውስጥ ገብቶ አንባቢውን ከነገረ ቀደም ከማሰልቸት እና ወደ መጽሐፉ እንዳይገባ አጥር ከማበጀት ይልቅ በለሆሳስ ያሉትን አማራጮች ትንሽ ፍንጭ ሰጥቶ በቀጥታ ወደ መጽሐፉ ወደ ገደለው የሚባል ይችላል እንድንገባ አድርጓል። ይሄ በጣም ጥሩ ነው፣ በተለይ ለተዘምዷዊ ማብራሪያ። ጸሐፊው የዳንኤልን መጽሐፍ በዳንኤል ዘመን ብቻ ሳይሆን በየትኛውም ዘመን ሊኖሩ የሚችሉ አማኞች ዘመን ተሻጋሪ መልእክት እንዳለው አጽንኦት በመስጠት እንድናምንበው ያበረታታል። ገጽ 39 ላይ እንደዚህ ይላል። የዳንኤል መጽሐፍ በዘመኑ ከነበሩት ቀጥተኛ ተደራሲያን ባለፈ እስከ ዓለም ፍጻሜ ድረስ ላሉት ክርስቲያኖችና ክርስቲያን ላልሆኑ ሰዎች ሁሉ ዘመን ተሻጋሪ መልእክት ያለው መጽሐፍ ነው ይላል። በጣም ቆንጆ መንደርደሪያ ነው። ጸሐፊው የዳንኤል መጽሐፍ እግዚአብሔር የአጽናፈ ዓለሙን ምስጢር የያዘና ሁሉን የሚቆጣጠር የሚወስድ ሉዓላዊ አምላክ እንደሆነና ከታማኝ ምስክሮቹ ጎን በመቆም ክብሩን የሚገልጥ አምላክ እንደሆነ የሚያስተምር ነው ሲል አጽንኦት ይሰጣል። በዚህም የዳንኤል መጽሐፍ ሰበብ የተጻፈበትን ዋና ምክንያት፣ መልእክቱን፣ ኦቨርአርቺንግ ቲሙን፣ አጠቃላይ ጭብጡን በአግባቡ ቀንብቦታል። የትርጉም መርሁም ይህን ዓላማ በእያንዳንዱ ማጉላት ይሆናል። ጸሐፊው በርዕሱ ላይ እንደተጠቀሰው እግዚአብሔር በምርኮ የጨለማ ሁኔታ ውስጥ በጽድቅ ለመቆም የጨከኑ ታማኝ ወጣቶችን ተጠቅሞ ክብሩን በመግለጡ ምክንያት ለመጽሐፉ ትክክለኛ ጭብጥ የሚሆን ርዕስ እንደሰጠው አምናለሁ። የዳንኤልን የነዛን ወጣቶች ታሪክና ሕይወት ስናጠና እውነትም በጨለማ የተገለጠ ክብር ነው ልንል እንችላለን። ጨለማ ይመስላል፣ ግን እግዚአብሔር ክብር በልዩ ሁኔታ እንደተገለጠ መጽሐፍ ውስጥ እናገኛለን። ይህ መጽሐፍ ስር ነቀል ቴክኒካዊ ወይም ከፊል ቴክኒካዊ የምንለውን ማብራሪያ የሚሰጥ አይደለም። በኩል ቋንቋዎችን እየጠቀሰ ሙያዊ ስነፍታቲያዊ ትንታኔ ኤግዜጀቲካል አናሊሲስ ወይም ዲስኮርስ አናሊሲስ የሚሰጥ አይደለም። ይልቁንም በቀላል ተነባቢ አማርኛ ለሁሉም በየደረጃው ላሉ አንባቢያን በማይሻክር መልኩ ተደራሽ እንዲሆን የሚያስችል ተዛምዷዊ ማብራሪያ ነው። ተዛምዷዊ ማብራሪያ በባህሪው ብዙሃኑን አንባቢ ከግምት ውስጥ ያስገባ ሲሆን እንደምንም ከአንባቢው አውድ ጋር እንዲቆራኝ የማድረግ ሸክም አለበት። ጆን ስቶት የሁለት ዓለማት ሽግግር ይሉታል። ያኔ እዚያ የነበረውን ጽሑፍና አውድ አሁን እዚህ ላለ ነው አንባቢዎች ያለውን ፋይዳ ከፍተኛ ትኩረት ሰጥቶ ይተነትናል። ሆኖም ግን በሁለቱ ዓለማት መካከል የሚደረገው ሽግግር ግን አውደ ወጥና ስር አልባ እንዳይሆን ጽሑፉ ያኔ እዚያ የነበረውን አንድምታ በአግባቡ መርምሮ ወደዚህ ሊያሻግር ይገባል። በሁለቱ ዓለማት መካከል የሚለው የጆን ስቶት መጽሐፍ ይህንን አንደርላይን ያደርጋል። ጽሑፉ የዳንኤል 12 ምዕራፎችን ቁጥር በቁጥር የሚያብራራ ነው ብያለሁ። በተለይም በጉልህ የሚታወቀውን የመጽሐፉን የመጀመሪያውን ክፍል ብዙዎቻችን የምንወደው ከምዕራፍ 1 እስከ 6 እና ቀጣዩን የራእይ ክፍል ከምዕራፍ 7 እስከ 12 ልይትነት ወይም ዲስቲንክሽን፣ ይህንን ቃል ከጳውሎስ የተሰቀለው የሚል መጽሐፍ ነው የወሰድኩት። ልዩነት የሚለው በሁለቱ ልዩነት ጋፕ እንዳይመስል ዲስቲንክሽን የሚለው ልይትነት የሚለውን ቃል ወድጄዋለሁ። ፍንጭ ሰጧል፣ መጠነኛ ፍንጭ ሰጧል። ድንበር አበይ ሁለቱ የጽሑፍ አይነቶች ከምዕራፍ 1 እስከ 6 እና ከ7 እስከ 12 ያለው የራሱ የሆነ ዲስቲንክሽን እንዳለው ድንበሩን በተወሰነ ደረጃ ፍንጭ ሰጥቶ ያሳያል። ይሄ እንግዲህ ምናልባት በዚህ ዙሪያ በኋላም ሙግቱ ላይ ትንሽ ማነሳው ነገር ይኖራል። መጽሐፉን በምዕራፍና ምዕራፎቹን ደግሞ በዋና ዋና ተገቢ አስተዋጽኦች ወይም ሚኒንግፉል ፓርትስ ከከፋፈለ በኋላ ለእያንዳንዳቸው መጠነኛ ማብራሪያ ይሰጣል። ከምዕራፎቹ በስተመጨረሻ አጠር ያለች ተዛምዷዊ ማጠቃለያም ያቀርባል። እሱ በጣም የመጽሐፉ አንድ ጠንካራ ጎን፣ እያንዳንዱ ምዕራፍ ሲያልቅ በጣም ጭምቅ ያለች የመልእክቱን እንደውም ማጠቃለያውን ብቻ አንድ ሰው ቢያነበው ሊበቃ እስኪችል ድረስ እያሰረ ጥሩ ተዘምዷዊ ማጠቃለያ ይሰጣል። እንዲሁም በየምዕራፎቹ መጨረሻ እጅግ ማራኪና ከጽሑፉ ጋር አብረው የሚሄዱ ገጠመኞች፣ የተወዳጅ ዘማሪያን መዝሙሮች አካቶ ሰፍቷቸዋል። ዳንኤልን
በእኛ ዘመን ብቻ ሳይሆን እኛም በዳንኤል ዘመን ወደኋላ ሂደን አብረን እንድንዘምር በባቢሎን ወንዞች በኮቦር ሸለቆዎች መካከል እንድንዘምር ይጋብዘናል። ምናልባት ይሄ የዘመናዊው ጥናት በአንባቢ ምላሽ ላይ የተመሰረተ ንበት የሚባለው ወይም ሪደር ሪስፖንስ ሪዲንግ የሚባለውን በሆነ ቴክኒክ እንድናየው ረድቶናል። በዳንኤል ዘመን ተስፋዬ ጋቢሶ ዘምሯል። በዚህ መጽሐፍ ውስጥ ጸሐፊው መጋቢ ተሾመ የዳንኤል የመጀመሪያውን የትረካ ክፍል ጭብጥ የሆኑትን እምነት፣ ውሳኔ፣ ኃይል፣ ጥበብ፣ የእግዚአብሔር ሉዓላዊነት፣ መቀደስ አጉልቶ በማሳየት የነዛ ወጣቶች የህይወት ፈለግ የኛም እንዲሆን ያነቃቃል። በተለይም ስለ እምነት ኃይል አጠንክሮ ይናገራል። እስኪ ወደ መጽሐፉ ጠንካራ ጎኖች ልሂድ። መጽሐፉ ብዙ ጠንካራ ጎኖች ያሉት መጽሐፍ ነው። በመጀመሪያ ጸሐፊው በመጽሐፍ ውስጥ የመታሰቢያ ክፍል ውስጥ እና የምስጋና ክፍል ውስጥ የወንጌል አርበኞችን፣ መሪዎችን በተለይም ደግሞ በልዩ ሁኔታ ቤተሰቦቹን ይህ መጽሐፍ እንዲወጣ የረዱትን ሰዎች በአግባቡ እውቅና ሰጥቷል፣ አመስግኗል። በተለይ ቅድም እንዳልኳችሁ የወንጌልን ችቦ ያቀበሉትን አሁን ለያዘው የህይወት መስመር ደግሞ አርያ በመሆን ፈር የቀደዱትን እናትና አባቱን በልዩ ቋንቋ አስቧቸዋል፣ አመስግኗቸዋል። በሽፋን ስዕሉና በአርትዖቱ ላይ የተሳተፉ ልጆቹንም አመስግኗል። አብሮ የሚያገለግል ቤተሰብ ምሳሌ ሊሆን እንደሚችል ተረድቻለሁ። ይህ ጥሩ ልምድ ነው። በራሱ የሚሰጠው ትምህርትም አለ። በተለይም በስደቱ ጊዜ በጣም ጥቅም ላይ ይውል የነበረውን ይህን መጽሐፍ እንደገና ለአዲሱ ትውልድ ሊገባ በሚችል ቀሊል ቋንቋ ማቅረቡ የመጽሐፉ አንድ ትልቅ ጥንካሬ ነው ብዬ መውሰድ እፈልጋለሁ። ቅድም እንደነገርኳችሁ በእያንዳንዱ ምዕራፍ አጠር ያሉ ተዛምዷዊ ማጠቃለያዎችን አንዳንዶቹ ግማሽ ገጽ የሚሆኑትን አንዳንዶቹ ደግሞ አንድ ገጽ ብቻ ሙሉ ገጽ የሚሆኑ ማጠቃለያዎችን ሰጥቷል። ይሄ በጣም ጥሩ ነገር ነው። አንዳንዴ በነዛ ማጠቃለያዎች ላይ እዛ ጋር ያልተብራሩ ውስጥ ላይ ያልተብራሩ አቋሞችን እንደገና ተመልሶ ግልጽ ለማድረግም የሞከረበት ጊዜ አለ። ተነባቢ ጽሑፍና አንጻራዊ የሆነ ጥሩ የሚባል የህትመት ጥራት ያለው መጽሐፍ ጥሩ ነው። ረሆቦት ነው የታተመው። ጥሩ የህትመት ጥራት አለው። ተነባቢ ነው ብዬ አምናለሁ። አጭር ክፍሎች በተለይ አጭር ፓራግራፎች፣ አጭር ክፍሎች በክፍል መሸንሸኑ ጥሩ ተነባቢ እንዲሆን ምክንያት ሆኗል። ሌላው ቅድም ለመጥቀስ እንደሞከርኩት በገጠመኞች፣ ምስክርነቶች፣ ዝማሬዎች የታጀበ መጽሐፍ በመሆኑ ተነባቢነቱን ጨምሮታል። ጋሽ ጌታቸው በለጠ እዚሁ መጽሐፍ ላይ ብለርብ ላይ እንደተናገሩት በለሆሳስ በየመሃሉ የምናንጎራጉራቸው ከአውዱ ጋር የሚሄዱ ማዋዣ መዝሙሮች ተካተዋል። ማዋዣ የሚለው ቃል የጋሽ ጌታቸው ቃል ነው። ይህም ንበቱን ከማሳለጥ አልፎ ውበትና ህያውነትን አጎናጽፎታል። ህያው ሆኗል መጽሐፉ። በዳንኤል ዘመንም በእኛም ዘመን ህያውነት እንዲያገኝ እንዲሰማን መጽሐፉ ለኛ ቅርብ እንዲሆን ምክንያት ሰጥቷል። መጽሐፉን እያነበባችሁ በመሃል ድንገት የደረጀን ወይም የተስፋዬ ጋቢሶን ስትዘምሩ ጎረቤት ሊሰማችሁ ይችላል። ዘማሪዎቻችን በመጽሐፉ ዓለም ውስጥ እንዲሳተፉ ተስበው ተወስደዋል። በባቢሎን እንዲዘምሩ ተደርገዋል። በዚህም ቅድም እንደነገርኳችሁ አዲሱን ሪደር ሪስፖንስ አይዲዮሎጂ በልዩ ሁኔታ እንዳየው ረድቶኛል። ከነሱ ዓለም ብቻ ሳይሆን እኛም ወደ እነሱ ዓለም በቀላሉ የምንሸጋገርበት መንገድ አለ ማለት ነው። ብዙ የአማርኛ የብሉይ ኪዳን ማብራሪያዎች የማያስተውሉት ግን በዚህ መጽሐፍ ላይ እንደ ጥሩ ጥንካሬ ያገኘሁት የብሉይ ኪዳን የኪዳን ማዕከላዊነት ነው። እሱ ጎልቶ በተለይ ገጽ 31 ላይ ብሉይ ኪዳንን ወይም የብሉይ ኪዳን መጽሐፍ በተለምዶ ብሉይ ኪዳን ይባላል። አንዳንዶቹ የመጀመሪያው ኪዳን ይሉታል። ብሉይ ኪዳን የሚለው ቃል ትንሽ አስቸጋሪ ቃል ሆኗል። አሁን እንደው ብሉይ የሚለው ያረጀ ያፈጀ ጨለማ ማይጠቅም ምናምን የሚል ስሜት እየፈጠረ ስላስቸገረ እሱ ቃል ብዙ እንትን አይደለም። ግን ብሉይ ኪዳን ላይ ያሉትን መጽሐፍት የምንረዳበት ትልቁ ፍሬምወርክ ሄርሜኔቲካል ፕሪንሲፕል ኮቨናንት ነው። ከኮቨናንቱ ጋር በተያያዘ ነው እስራኤልንም መጽሐፍቱን የምንረዳቸው። እሱን የመጀመሪያ አንድ ቁጥር አድርጎ ገጽ 31 ላይ አስቀምጦታል። እግዚአብሔር በሲና ተራራ በሙሴ አማካኝነት ከህዝቡ ጋር የገባውን ቃል ኪዳን በመተው ህጉን በመተላለፋቸው ብሎ ዘሌዋውያንም ጠቅሷል። አንድ ቁጥር ላይ ተቀምጧል። ስለዚህ የዚህ መጽሐፍ ሄርሜኔቲካል ፕሪንሲፕል ምህዋሩ እግዚአብሔር ከእስራኤል ጋር ባለው ኪዳናዊ ትስስር ግንኙነት መነጽር እንዲታይ አድርጓል ማለት ነው። ይሄ ብዙ የብሉይ ኪዳን ማብራሪያዎች ስታነቡ ማታገኙት ነገር ነው እና ይሄ ጥሩ ነገር ነው። ሌላው የዳንኤልና የጽሑፉ መቼት ላይ ያለው ክርክር ትንሽ ፍንጭ ብቻ ሰጥቶ ማለፉን ወድጀዋለሁ።
በተለይ ዳንኤል ላይ ብዙ ነገሮች አሉ፣ በጣም ብዙ ክርክሮች አሉ። እነሱ ውስጥ እንግባ ቢባል ገጽ 37 እና 38 ላይ ብቻ ነው የተወሰኑ ፍንጮች የሚሰጠን። እነዚህ ክርክሮች ውስጥ ብዙ ዱዌል አድርግ ቢል መጽሐፉን ለማንበብ እንቅፋት ይሆናል ብዬ አስባለሁ። ምናልባት በኋላ ደግሞ ትንሽ በዚህም ዙሪያ የምሰጠው ነገር ሊኖር ይችላል። እሺ፣ ሌላው ደግሞ የመጀመሪያውን በተለይም የመጽሐፉን የመጀመሪያዎቹን ክፍሎች ከምዕራፍ 1 እስከ 6 ያሉትን ክፍሎች በጥሩ መጋቢያዊ ጭብጦች አጅቦ ለእያንዳንዱ አንባቢ ተደራሽ የሚሆኑ መልእክቶችን አካቶ አቅርቧል እና በጣም ኤክሰለንት የምለው ስራ የተሰራው በተለይ የመጀመሪያዎቹ ክፍሎች ነው፣ ከምዕራፍ 1 እስከ 6 ያለው ነው እና እዛ ውስጥ ብዙ መጋቢያዊ ጭብጦችን ሊሰበኩ የሚችሉ በትምህርት መልኩ ሊቀርቡ የሚችሉ በትንንሽ የመጽሐፍ ቅዱስ ጥናቶች ሁሉ ሊቀርቡ የሚችሉ ጭብጦችን እናገኛለን። ከብዙ ገጠመኞችና ታሪኮች ጋር በጣም ደስ የሚሉ ገጠመኞች አሉ ማለት ነው። አንዳንዶቹን ደጋግሜ ሁሉ እንዳነባቸው ምክንያት ሆኗል። አንዳንድ ገጠመኞች ወደ 80ዎቹ አካባቢ ይወስዷቸዋል ሁላ አብረው ታሪካዊ የሆነውን ነገር እንድትዳሱ ይረዳቸዋል። ሌላው የመጽሐፉ ጠንካራ ጎን ነው የምለው የዘመናችንን ሐሰተኛ ትንቢቶችና ባህሪያታቸውን ያመጡትንም ኪሳራ ከገጠመኝና ከመጽሐፉ ጭብጥ ጋር አብሮ አሰናስሎ አቅርቦልናል። የነ ዳንኤል ትንቢት ሐቀኛና ዘመን ዘለል ሲሆን የኛዎቹ ግን ቅርብ አደር ሆድ ተኮር እንደሆኑ በጠንካራ ቃላት ይናገራል። ለምሳሌ ገጽ 78 ላንብብላችሁ። ገጽ 78 እንደዚህ ይላል። ያሁኑን ባላውቅም በፊት አንዳንድ የመንግስት ካድሬዎች በሚያቀርቡት ሪፖርት ያልተተከለውን ተተከለ፣ ያልታረሰውን ታረሰ፣ ያልተዘራውን ተዘራ፣ ያልተገነባውን ተገነባ ወዘተ በማለት በብዙ ቁጥሮች ግነት ያቀርቧቸው ሪፖርቶች ወደ መስክ ሲኬድ መሬት ላይ ዜሮ ሆኖ ይገኛል ሲባል ነበር። ይህ አይነት በሽታ አልፎ አልፎ በቤተክርስቲያንም ሲታይ ከየትኛውም ምንጭ የተቀዳ እና ለምንስ እንደወረርሽኝ ተባዛ የሚያስብል ነው። በብዙ የምስጋና ፕሮግራሞች ውስጥ የምንሰማቸው ውብ የሚመስሉ ቃላት እንደ ዳንኤል ሙሉ ዕውቅና ለእግዚአብሔር የሚሰጡ ሳይሆኑ ለመግቢያ ያህል የእግዚአብሔር ስም በምስጋና ይጠራና በአብዛኛው ግን የድል አጥቢያ አርበኛ እንደሚባለው በውስጥ ታዋቂነት እኔነትና የራስን ገድል የማውራት አባዜ ይበዛበታል ይላል። ገጽ 94ም እንደዚሁ ትንሽ ተግሳጽ አለ። በአሁኑ ዘመን በብዙዎቹ ዘንድ አገልግሎት እግዚአብሔርን ለማስከበርና ሰዎችን ለመጥቀም ሳይሆን መጠቀሚያና መነገጃ ሆኖ ስናይ በእጅጉን የሚያሳዝን ነው። ቀደምት የእምነት አርበኞች ሌሎችን ለመጥቀምና እግዚአብሔርን ለማስከበር ብዙ ነገራቸውን አጥተውና የዚህን ዓለም ክብርና ሀብት ንቀው ያገለገሉት ወንጌል ዛሬ በብዙዎች ዘንድ ጠፊውንና ኃላፊውን ምድራዊ ሀብት ማትረፊያና በማጭበርበሪያ መበልጸጊያ ሆኗል። ከዚህም የተነሳ የጌታ ስም በየቦታው መሰደቡና ቤተክርስቲያን መነቀፏ በሰፊው ስናይ ግራ እየተጋባን ያለንበት ዘመን ላይ ነን ይላል። ገጽ 231 አካባቢ ብትሄዱ እንደዚህ አይነት ነገሮች ታገኛላችሁ። በተለይ ገጽ 239 እና ገጽ 240 ላይ የዳንኤል እንግዲህ የትንቢት መጽሐፍ ስለሆነ ከትንቢት ጋር የተያያዙ ችግሮችን ስለሆነ የሚዳስሰው በተለይ ገጽ 239 እና 240 ላይ መጠነኛ የሆነ የትንቢት ስጦታ አጠቃቀም መመሪያ የሚመስል ምክር የሚመስል ነገር በጣም ቆንጆ ተዘርዝሩ ታገኛላችሁ። ስለዚህ እንደው ባጭሩ ለመናገር ያህል መጽሐፉ እንደዚህ አይነት ጠንካራ ጎኖች አሉ። እኔ ካየሁት አንጻር ሌሎች ብዙ ከጊዜ አንጻር የተወኳቸው ነገሮችም አሉ ነው። መጽሐፉ ትንሽ ደግሞ እንደው በቀጣይ በሁለተኛ እትሙ ኮንሲደር ቢያደርገው ቢሻሻል ምላቸው ደግሞ ነገሮች ይኖራሉ። እነሱም በሁለት መመዘኛ ነጥብ ለማቅረብ ሞክራለሁ። አንደኛው ከስነ ጽሁፍ አንጻር ነው። ስነ ጽሁፉ አጠቃላይ ኦቨርኦል ሊትሬቸሩ ምን ይመስላል የሚለውን ነው። ሁለተኛው ደግሞ አርጊውመንቱ ክርክሩ ምንድን ነው የሚለውን ለማሳየት ሞክራለሁ። ከስነ ጽሁፍ አንጻር እንደው አንዳንዶቹ ኮሜንቶች ብዛም እዚህ ግባ የሚባሉ አይደሉም፣ ግን ለጽሁፉ ጥራትና ድጋሚ ሲታተም ደግሞ ለተነባቢነቱ ይጠቅማሉ ብዬ ስላሰብኳቸው ነው የምናገራቸው። የገጽ አሰጣጡ ከገጽ 21 ነው የሚጀምረው። ከ21 በፊት ያሉ ገጾችን ለምን ገጽ እንዳልተሰጣቸው ወይም ደግሞ እንደው የሮማን ነምበር ቢሰጣቸው እንደው እሱን ትንሽ ትኩረት ቢሰጠው የሚል ሐሳብ አለኝ። የምዕራፉ አከፋፈል ምዕራፍ በምዕራፍ ነው። ዳንኤል ምዕራፍ 1 እዚህ መጽሐፍ ላይ ምዕራፍ 2 ነው። ዳንኤል ምዕራፍ 2 እዚህ መጽሐፍ ላይ ምዕራፍ 3 ነው። ስለዚህ የዳንኤልን ምዕራፍ ነው ምዕራፍ በምዕራፍ ነው የተከተለው። ብዙ ጊዜ ግን ዳንኤልን ጨምሮ ሌሎች መጽሐፍት የግድ በምዕራፍ ብቻ መብራራት አይኖርባቸውም። የሐሳብ አንጓዎች
ወደ ቀጣዩ ምዕራፍ ሊሻገሩ ይችላሉ እና አንዳንድ የዳንኤል ክፍሎች ወደ ሌሎች ምዕራፎች ተሻግረው ሐሳቡ ሳያልቅ ሂዶ ያለ መጽሐፉ ግን በምዕራፍ ስለሚያብራራ የሐሳብ መቆራረጦች በተወሰነ ደረጃ እናገኛለን። እሱ ትንሽ እንደገና የመጽሐፉ እንግዲህ መጽሐፍ ቅዱስ እንደ ሸንኮራ አገዳ በሐሳብ አንጓዎች የተከፋፈለ ነው እና እዛ ውስጥ ያሉ ምዕራፎች ብዙ ጊዜ ትክክል ናቸው። በጣም የሚገርሙ ናቸው። ምዕራፍ የከፈሉ ሰዎች ጌታ ይባርካቸው። በጣም የሚገርሙ ናቸው። ግን አንዳንዴ ግን እኛም ደግሞ እንደገና አሁን ብዙ ዕውቀት ስለዳበረ በዛ መልኩ ብናያቸው ጥሩ ነው ብዬ አስባለሁ። ሌላው መጽሐፉ ሁለት አይነት እንደሆነ ቅድም ልይትነት ያልኳችሁ እንደሆነ ይታወቃል። ትረካና አቡቀለምሲስ ነው ወይም ትረካና ራእያዊ ነው። ከምዕራፍ 1 እስከ 6 ትረካ ነው። ከ7 እስከ 12 አቡቀለምሲስ ነው። አሁን እሱን ድንበር በጣምም እንኳን ባናጎለው ቅድም እንዳልኳችሁ ፍንጭ ተሰጥቷል። ግን ወይ ክፍል 1 እና ክፍል 2 አሁን አንዳንዶች ውጮች የሚያደርጉት ሁለት መጽሐፍ ነው የሚያደርጉት። ለምሳሌ ጆን ዋልተን ሁለት መጽሐፍ ነው ያደረገው ብዙዎቹ። አንዳንዶቹ ደግሞ በፓርት ክሊርሊ ፓርቱን ይናገራሉ። ከዚህ በኋላ ያለው መጽሐፍ ራእያዊ ነው ይላሉ። እሱም ብቻ አይደለም፣ ይሄ የትረካው ፓርት ጭብጡም ሐሳቡም ምንም ሳይቀየር በራእይ ነው የሚደገም፣ ዣንራው ነው የሚቀየር። በቃ አዲስ መልእክት ከምዕራፍ 7 ጀምሮ ምዕራፍ 1 እስከ 6 ያልተነሳ አናገኝም። እሱን አጉልቶ መናገር አጉልቶ ማሳየት ቢቻል ገጽ 40 ላይ ፍንጭ ተሰጥቷል። መቅድም የጻፈውም ዶክተር ሙልጌታም መቅድሙን ካነበባችሁት የሚያግዝ ነገር ተናግሯል። ጥሩ አድርጎ ተናግሯል። እነሱን ብታነቡ ታገኛላችሁ። ግን ትንሽ ደመቅ አድርጎ ይሄ ራእያዊ ነው፣ ራእያዊ ነው ያልነው በዚህ ምክንያት ነው፣ ይሄ ትረካ ነው አለ ገጽ 40 ላይ አለ። ግን ትንሽ ደመቅ ቢል ጥሩ ነው ብዬ አስባለሁ። ሌላው መዝሙሮች፣ ዘማሪያን፣ ገጠመኞች ተካተዋል። በጣም ቆንጆ ነገር ነው። ግን የዘማሪያን ስም አልፎ አልፎ እዛው ጽሑፍ ውስጥ ይነሳል። እስኪ ተስፋዬ ጋቢሶ እንዲህ ብሎ የዘመረው ምናምን ይላል። ዛኛው ገጽ ላይ ሊሆን ይችላል ወይ ደግሞ ምናምን ሊሆን ይችላል። ግን መዝሙሮቹ የመዝሙር ግጥሞች አንድ ባንድ ሲደረደሩ በስነ ስርዓት ከታች ዘማሪው ማን እንደሆነ፣ መቼ ዓመተ ምህረት እንደተዘመረ፣ የትኛው አልበም ላይ እንዳለ በትክክል እንትኑ ቢጠቀስ፣ ምንጩ ቢጠቀስ፣ አንዳንድ ቦታ ላይ እንደውም የማን መዝሙር እንደሆነ ሳይነገር ታልፏል። የዘማሪው ማን ነው ምናምን የሚለውን የራሱ የመጋቢ ተስፋዬም ሊሆን ይችላል ብዬ ጠረጠርኳቸው መዝሙሮች አሉ። እንደዚህ አይነት ኮንፊውዥን አንባቢው ላይ ከምንፈጥር እዛው ከስር ከስር የዘማሪውን ስም፣ ምንጩን፣ አልበሙን፣ ዓመተ ምህረቱን ብንጠቅስ ጥሩ ነው ብዬ አስባለሁ። ሌላው የሰዎችን ስራ ስንጠቅስ አንዳንድ ጥንቃቄ ቢደረጉ ያልኳቸው ነገሮች አሉ። አንዳንዶቹ ቀጥተኛ ጥቅሶች አሉ። ለምሳሌ ወይም ፓራፍሬዝ የተደረጉ አሉ። ፓራፍሬዙና ቀጥተኛ ጥቅሱ አይለይም። አንዳንድ ጥቅሶች ትምህርተ ጥቅሱ ተከፍቶ ያልተዘጋለ፣ አንዳንዱ ፓራፍሬዝ ተደርጎ ትምህርተ ጥቅስ ውስጥ የገባለ። ስለዚህ ትንሽ ፓራፍሬዙንና ቀጥተኛ ጥቅሱን በደንብ አድርገን ብንለየው የመጽሐፉ ኢንተግሪቲ ላይ ጥላውን እንዳያጠላ ጥንቃቄ ማድረግ ያስፈልጋል። በተለይ ገጽ 61 ላይ ገጽ 60 ብቻ ብዙ ገጾች ላይ አሉ። የእማኞችን ስንጠራ አሁን አንዳንድ ስኮላር ኮድ ስናደርግ ገጽ 61 ለምሳሌ አዲስ ምዕራፍ ነው የሚጀምረው እና ምንም ሳንናገር ምንም ሳይባል በቀጥታ ከጥቅስ ነው የሚጀምረው። ኮቴሽን ነው የሚከፈተው ራሱ እና እሱ ምን እንደሆነ ወዴት ልንሄድ እንደሆነ አያግዘንም። የሚሻለው ስለምን ሊወራ እንደታሰበ ትንሽ ነገር ተናግሮ በዛ ጉዳይ ላይ ገሌ የተባለ ምሁር ምን እንዳለ አብሮ አስታኮ ተናግሮ መሄድ ቢቻል ጥሩ ነው ብዬ አስባለሁ። አንዳንዴ ደግሞ ከ3 መስመር በላይ እንግዲህ መጽሐፉ የሺካጎ ፉል የምንለውን የሳይቴሽን ህግ የተከተለ ነው የሚመስለው። ግን በሺካጎ ፉል ህግ መሰረት ከ3 መስመር በላይ የሰው ስራ የምንጠቅስ ከሆነ ገባ ማለት ግዴታ ኢንደንት ይደረጋል፣ ወደ ውስጥ ገባ። እዚህ መጽሐፍ ውስጥ ምንም ገባ ተብሎ ይተቀሳል የለም። 3 መስመር አይደለም ግማሽ ገጽ ሁሉ የተጠቀሰ ምሁር ስራ አለ እና አይለይም፣ የሆነ ግራ ያጋባል። እሱን ነገር በተለይ ሳይቴሽኑ በጣም ትልቅ የመጽሐፉ ችግር ነው ብዬ አስባለሁ። ስታንዳርዱን የጠበቀ የግርጌ ማስታወሻ ህግ እንደገና በተለይ ሁለተኛ እትሙ ላይ ቢካተት በጣም ጥሩ ነው ብዬ አስባለሁ። እውነት ለመናገር ያለ ማጋነን አንድም የግርጌ ማስታወሻ በትክክለኛ መልኩ አልተጻፈም። አንድ እንኳን አሁን ለምሳሌ ገጽ 25 ላይ ብትሄዱ የቲም ፌሎስ ስራ ተጠቅሷል። ግን ሲጠቀስ ለመጀመሪያ ጊዜ አንድን
ምሁር ስራ ስንጠቅስ ሙሉ መዘርዘር አለብን። የመጽሐፉን ስም፣ ጸሐፊውን፣ ዓመተ ምሕረቱን፣ የታተመበትን ቦታ፣ ገጹን ምናምን። ቀጣይ ስንጠቅስ ነው ሾርት እያደረግን እያሳጠር ምን ሄደው። እዚህ ውስጥ ለመጀመሪያ ጊዜ ሲጠቀሱ በሙሉ የተጠቀሱ የሉ። ኦልሞስት ሁሉም ማለት ይቻላል። ኒው ባይብል ዲክሽነሪ ይላል ዝም ብሎ። የብሉይ ኪዳን ማብራሪያ ይላል ከታች ዝም። አንዳንዴ ገጽ አለው፣ አንዳንዴ ገጽ የለውም። የሰዎች ስም የአማርኛዎቹ ብቻ እንጂ የእንግሊዝኛዎቹ አንዳቸውን በትክክል አልተጻፉ። የኖርማል ጋይስለር በትክክል አልተጻፈም። የትሬምፐር ሎንግማን 3 ጊዜ በተለያየ መልኩ ተጽፏል። በተለይ በበርካታ ገጾች ከገጽ 266 ከ280 21 ጊዜ የተጠቀሰው ፊሊፕ ማውሮ በ3 መንገድ ስሙ ተጽፏል። አንዴ ፊሊፕ ማሉ፣ አንዴ ፊሊዮ ማውሮ፣ አንዴ ደግሞ ፊሊዮ ማሉ ተብሎ ተጽፏል። እና ጥንቃቄ በጣም የመጽሐፉን ውበት መጽሐፉን ተነባቢነት ችግር ውስጥ እንዳይከተው እፈራለሁ። ኢቭን የመጽሐፉ ርዕስ ራሱ የራሱ የትሬምፐር ሎንግማን መጽሐፍ አንድም ቦታ በትክክል አልተጻፈም። የኤንአይቪ አፕሊኬሽን ኮሜንታሪ ኒው አፕሊኬሽን ኮሜንታሪ ተብሎ ነው የተጻፈው። የፊሊፕ ማውሮ መጽሐፍ 70 ዊክ የሚለው መጽሐፍ 7 ዊክ 70 ዊክ 70 ዊክስ በተለያየ መልኩ የተጻፈው። የትሬምፐር ሎንግማን 3 ስም አንድ ቦታ በትክክል አልተጻፈም። በጣም ብዙ ትልቁ ችግር ይሄ የመጽሐፉ የሊትሬቸር አጠቃቀሳችን ሳይቴሽኑ ምናምን ነው። እና አንዳንድ ደግሞ ፊሊፕ ማውሮ ላይ እና ትሬምፐር ሎንግማን ላይ ገጻቸው ጋር ስንሄድ ማናገኛቸው ጥቅሶች አሉ። ወይ የገጽ ስህተት ሊሆን ይችላል። ለምሳሌ ገጽ 80 ይላል። ገጽ 80 ስትሄዱ ያ ነገር የለም። ትሬምፐር ሎንግማን ላይም የለም፣ የፊሊፕ ማውሮም ላይ የለም። አሁን የፊሊፕ ማውሮ ጋር ስትሄዱ ገጽ 80 ተብሎ የተጠቀሰው እንደውም ፊሊፕ ማውሮ መጽሐፍ ላይ ባዶ ነጭ ወረቀት እና ወደ ገጽ 79 እና ወደ ገጽ 81 ሂጄም ስፈልገው ያላገኘሁት ነው። ሌላው ደግሞ በኋላ ጠቅሰዋለሁ ሙግቱ ላይ የተጠቀሰበት ሙግት ራሱ የፊሊፕ ማውሮ አቋም አይደለም። ሌላ ቦታ ላይ ከተናገረው ጋር አብሮ መሄድ አይደለም። በኋላ ጥቅሱንም ስላገኘሁት እነግራችኋለሁ። የዋቢ መጽሐፍ ዝርዝር አቀማመጥም ልክ አይደለም። ዋቢ መጽሐፍት በትክክል አልተጻፉ፣ በትክክል አልተቀመጡ። እሱንም ትንሽ በጥንቃቄ ሌላው ተጨማሪ አጋዥ የሆኑ ዳንኤል ላይ የሚታወቁ ቆንጆ የሚባሉ ስራዎችን የተዘለሉ አሉ። በፍጹም ዳንኤል ሲነሳ ከግምት ውስጥ የሚገቡ ሎንግማን መጠቀሱ በጣም ደስ ብሎኛል። ሎንግማን በጣም ጥሩ፣ ግን እንደነ ጄጄ ኮሊንስ አይነት ሰዎች እንደነ ዌንዲ ዋይደር፣ ጆን ዋልተን፣ ክሪስቶፈር ራይት፣ ስፕሪንክል፣ አያን ዱጊድ፣ ጆን ጎልዲንጌ። አሁን በተለይ ጆን ጎልዲንጌ መረሳት አልነበረበትም። በሁለተኛው እትም ላይ ያግዛል ብዬ አስባለሁ። የእንግሊዝኛ ጥቅሶችን እናገኛለን። አልፎ አልፎ ዝም ብሎ የእንግሊዝኛ ጥቅሶችን እናገኛለን እዛው መጽሐፉ ውስጥ። ኬጂቪ፣ ኤንአይቪ ድንገት ይገኛሉ። አይተረጎሙም። ለምን እንደመጡም በግልጽ አይነገርም። የሚሻለው ምንድነው? ወይ ፉትኖት ላይ ማድረግ፣ እንግሊዝኛው የተሻለ ያብራራዋል ብለን ካሰብ ወይ ፉትኖት ላይ ማድረግ። ዋናው ቦዲው ላይ ካረግነው ደግሞ ለምን እንዳመጣናቸው ያመጣንበትን ምክንያቱም ትንሽ ግልጽ ብናረገው እንግዲህ አሁን የትልቅ ጉዳይ እንደው አንስቼ ሳይሆን የመጽሐፉን ስታንዳርድ፣ ታማኝነት፣ ኳሊቲ፣ ተነባቢነት አደጋ ላይ እንዳይጥለው፣ እንዳያንዣብብ፣ መጥፎ እንትን እንዳይፈጥር ከታማኝነትም አንጻር ኮት እናደርግ የሰዎችን ስራም ደግሞ ኢንተግሪቲ የሚጠይቅ ነገር ነው። እንግዲህ ቅድም ልጆቹ ቤተሰብ አርቶት ስራ ላይ መሳተፋቸው በጣም ያበረታታ ነገር ነው ብዬ አስባለሁ። አንዳንዴ ደግሞ ልጆችን ቤተሰብን ማሳተፍ በጣም ጥሩ ነገር ሆኖ እያለ ቴክኒካል የሆኑ ነገሮች ላይ ደግሞ አጋዥ ባለሙያ በዘርፉ ላይ ልምድ ያለው እውቀት ያለው ሰው ማስገባት ወይ ደግሞ ካምፓኒ ፐብሊሽ እንዲያደርገው ማድረግ የለም እኛ ሀገር ብዙ። ወደፊት ግን እየመጡ ነው፣ እግዚአብሔር ይመስገን። እንደዚህ አይነት ተስፋ ይኖራል ብዬ አስባለሁ። ረዣዥም ተጨማሪ የመጽሐፍ ቅዱስ ክፍሎች በየመጽሐፉ ገብተዋል በቦልድ ዝም ብሎ በቃ ረዣዥም፣ ከሁለተኛ ዜና፣ ከዘሌዋውያን፣ ከዘፍጥረት ምናምን ጥሩ ነው፣ ሐሳቡን ለማጎልበት ነው። ረዣዥም ጥቅሶች ግን የሆነ ነገር ስናነብ ቆይተን እነዚህ ሁሉ ጥቅሶች ስናነብ የመጀመሪያውን ሐሳብ ያስረሱናል፣ ሌላ በራሳቸው ዓለም ውስጥ ይወስዱናል። እንደገና ንበቱን ያደናቅፋሉ። ጥቅስ በጣም ብዙ ጥቅስ ማብዛትም እንደው ዝም ብሎ ጥቅሱን ከማምጣት ይልቅ ሄደው እንዲያነቡ በኮቴሽን ማርክ ውስጥ ጥቅሱን ማስቀመጥ ብዙ ጊዜ የሚደረገው እንደዛ ነው። ወሳኝ የምንለውን ጥቅስ ብቻ ቆርጦ በጥንቃቄ አምጥቶ ማስቀመጥ የሚሻል ይመስለኛል። ሌላው የስነ ፍታቴ ገዛ
አቡቀለምሲስ ጽሁፎች ምን አይነት ስነ ጽሁፎች ናቸው? እንዴትን ተርጉመው አቡቀለምሲስ ከምዕራፍ 7 ጀምሮ የምናገኘው የስነ ጽሁፍ አይነት ምን አይነት ነው? በመልኩ የሚተረጎመው ለምንድነው? አቡቀለምሲስ ሲሆን የስነ ፍታቴ እገዛ አልተሰጠም። በቀጥታ ነው ወደ መጽሐፉ የተገባው። በተለይ ከ1 እስከ 6 ችግር የለም። ከ7 በኋላ ያለው ግን ለብዙዎቻችን ቻሌንጅ ስለሆነ በቀጥታ ወደ ማብራሪያው ከመሄድ ይልቅ ስነ ፍታታዊ እርዳታ ቢሰጥ ጥሩ ነበረ። ገጽ 31 እና የተወሰኑ ገጾች ላይ ደግሞ በሶሪያና በአሶር መካከል ትንሽ ግርታ ተፈጥሯል። ይሄ ብዙ ጊዜ ያጋጥመናል። እኔም አጋጥሞኝ ያውቃል። አሶርና ሶሪያ አንድ አይነት ይመስሉኛል። የአሶር መንግስት፣ የሶሪያ መንግስት ምናምን እንላለን። ሁለቱ ግን የተለያዩ ናቸው። ዳንኤል በሁለት ቋንቋ መጽሐፉ ተጠቅሷል ይባላል። ብዙ ጊዜ መጽሐፍ ትምህርት ቤት እንደዛ እንላለን። ግን ምንጭም ቢጠቀስ ይሄንን ነገር ምንጭ ተጠቅሶ ሙግቱ ደግሞ ከኮሜንተሪው ጋር የሚያያይዘው ነገር ንባቡ ላይ ዳንኤል አረማይክ በውስጡ መያዙ አሁን ለዚህ ኮሜንተሪ ኢምፕላይ የሚያደርገው ነገር ምንድን ነው የሚለውን አብሮ መረጃ መስጠት ቢቻል ጥሩ ነው ብዬ አስባለሁ። ይሄ እንግዲህ ከስነ ጽሁፍ ጋር የተያያዘ ነው። ትንሽ ጠንከር ያሉ ኮሜንቶች አሉ፣ ከሙግት ጋር በተያያዘ ነው። አርጊውመንቱን በተመለከተ ነው። ታሪካዊ ዳራ እስከ 2000 ዓመት ርቀት ሂዶ የግብፅ ስርወ መንግስትን ለመዳሰስ ተሞክሯል። ጥሩ ነው። መጽሐፉን በሆነ ኮንቴክስት በሆነ ታሪካዊ ዳራ መነጽር እንድናየው ይረዳል። ለትርጉም የሚረዳ ነገር ነው። ግን ሚስ የተደረጉ ታሪካዊ ዳራዎች አሉ፣ በጣም ወሳኝ የሆኑ ማለት ነው። በተለይም የግሪክና የሮማን ዘመን ተዘሎ የግሪኮ ሮማንን ዘመን እዛው የመጀመሪያው መንደርደሪያ ክፍል ውስጥ 2000 ዓመት ርቀን የግብፅን ስርወ መንግስት ለዚህ ለዳንኤል ጥናት ይጠቅማል ብለን ካብራራን 200 ዓመት ርቀት ላይ ያለው ግሪክንና ሮምን ለምን እንዘለዋለን? እሱ እንደውም በጣም ኢምፖርታንት ነው። ምክንያቱም መጽሐፉ ስንገባ ምዕራፍ 7 ምዕራፍ 8 ላይ ስለ አንቲዮከስ ኢፒፋኒዮስ፣ ስለ ታላቁ እስክንድር ያወራል። ስለ ሮም ጀነራሎች ይወራል፣ ስለ ግሪክ ጀነራሎች ይወራል። እንደዛ ስለሚወራ ትንሽ ስለ ግሪክና ሮም መንግስት ለብቻው አንድ ርዕስ ሰጥቶ ማብራሪያ ቢሰጥ በጣም ጥሩ ይሆናል ብዬ አስባለሁ። ትንሽ ፋክቹዋል ኢረር የሚመስሉ ነገሮች አሉ። ብዙ የጎላ ነገር አለ። ለምሳሌ በእስራኤል ውስጥ የጣዖት አምልኮ የተጀመረው ሰለሞን ብዙ ሚስቶችን በማግባቱ ምክንያት ነው የሚል አይነት ነገር አለ። ግን ከሰለሞን በፊትም እስራኤል ውስጥ የጣዖት አምልኮ ባህሪያት ነበሩ። እንደዚህ አይነት ነገሮችን እንደገና ስናነባቸው በጥንቃቄ እናገኛቸዋለን ብዬ አስባለሁ። ትንሽ ደግሞ ቅሬታዬ የተወሰነ ክርስቲያን ተስፈኝነት፣ ይሄ በእምነት ብንጸና ብንቀደስ ብንታመን ድል እነሳለን የሚል ስሜት ፈጥሯል መጽሐፉ። ሁልጊዜ እሱ ላይሆን ይችላል። አሁን ዳንኤል ላይ ብዙ ጊዜ ያለው ወጥመድ እሱ ነው። እነ ዳንኤል በቃ እግዚአብሔር ከአንበሳ እሳት አዳናቸው ከእንትን አስመለጣቸው ይባላል። ሁልጊዜ እንደሱ ላይሆን ይችላል። እሱን ትንሽ ደግሞ መጠቆም ጥሩ። ምክንያቱም በብዙ መከራ ውስጥ የሚያልፉ ሰዎች እስካሁን በመከራችሁ ውስጥ ማለት ከመከራ መውጣት የዲፎልት የሆነ የእግዚአብሔር የተስፋ ቃል አይደለም። በመከራም ሰው ሊጨርስ ይችላል እና ያንን በጣም ፖዚቲቪዝሙን ትንሽ ምክንያቱም እዛ ጋር ያለው የነ ዳንኤል ትርክት ዋና ትምህርቱ ሰው በመከራ ውስጥ ሲያልፍ ከጌታ ጋር ከቆመና በጽድቅ በቅድስና ከቆመ እግዚአብሔር መጥቶ በድንቅና በተአምራት ያስመልጠዋል የሚል አይደለም። ቃል ኪዳናዊ ታማኝነት ነው። እሱን ቅድም ጠቅሼዋለሁ። በጥሩ ሁኔታ ተቀምጧል። ኮቨናንታል ፌዝፉልነስ ነው። በምንም ፈተና ውስጥ ብንሆን ከእግዚአብሔር ጋር መቆምን ለማሳየት የተሰጠ ትምህርት ነው። ሌላው ደግሞ አሁንም ቃል ኪዳናዊ ታማኝነትና ጁሽ አይደንቲቲ አይሁዳዊ ማን ለምሳሌ አልበላም የንጉስን መብል አልበላም ሲሉ እነ ዳንኤል ከመቀደስ ከመንጻት ከሞራል ንጽህና ጋር የተያያዘ ብቻ አይደለም። ዳንኤል ላይ የምናገኘው የሁለት ዓለማት ጦርነት ነው። የሁለት ኪዳናት ጦርነት ነው። የሁለት ታማኝነት ጦርነት ነው። የማንነት ትግል ነው። ጁሽ አይደንቲቲ ነው። መጋቢ ተሾመ ጠቅሶታል የተወሰነ፣ ግን እሱ መጉላት አለበት። አልበላም ማለት ከሞራል የሰንነቱ ባለፈ ኮቨናንታል የሆነ ጁሽ አይደንቲቲ ጋር የተሳሰረ ነገር ነው። ከጁሽ ማንነት ጋር የተያያዘ ነገር ነው። እግዚአብሔር ክብሩን በባቢሎን ምድር ውስጥ ሲገልጥ በሁለቱ ዓለማት መካከል የተፈጠረውን ጦርነት የሚያሳይ ነገር ነው። አሊጀንስን ከእግዚአብሔር ጋር መወገንን የሚያሳይ ነገር ጭምር እንጂ ከንጽህና ከቅድስና ጋር የተያያዘ ነገር አድርገን ማቅረብ ያጠበዋል። በጣም የሚያጠበው ይመስለኛል። ሌላ አንድ ትንሽ በጣም መጽሐፍ ውስጥ ሪከሪንግ ሆኖ የማገኘው በተለይ ገጽ 83 ላይ ነው የሚጀምረው። ዳንኤል በምዕራፍ 7 ያየው ምስል ጣቶቹ ይሄ ሸክላ ብረት የተባለው አውሮፓ ህብረትና የተባበሩት መንግስታት ናቸው ተብሎ ተገልጿል።
ማስረጃም ማብራሪያም የለም። ከዛ ደግሞ እገዛም የለም። እንዴት አድርገን ነው አውሮፓ ህብረትንና የተባበሩት መንግስታት ድርጅትን ዳንኤል ምዕራፍ 2 ውስጥ ካለው ራእይ ጋር አይምሯችን ሊያዛምደው የሚችለው? ከሆነ ሙግቱ እንደዛም ከሆነ እገዛ ቢደረግ በቃ ይሄ ስለሆነ ነው ያ ስለሆነ ተብሎ ቢጠቀስ ጥሩ ነው። ይሄ የዲስፐንሴሽናሊስት ስፍረ ዘመናውያን የምንለውን አቋም ፌቨር የሚያደርግ ይመስላል መጽሐፉ። አሉ ግን ምሁራን ይሄንን አፕሪሼት የሚያደርጉ ምሁራን አሉ። የሉም እዚህ መጽሐፍ ውስጥ ግን ጥቅም ላይ አሉ። እነ ጆን ዋልቮርድ አሉ፣ ብዙ ሰዎች አሉ፣ ቡይስት ፋኒንግ አሉ። አሁን አንዳንዶች ወደኋላ ያፈገፈጉ እንጂ ብዙ የነ ሊል የሃሊንዲሴይን ስራዎችን መጥቀስ ይሻል ይሆናል። ምክንያቱም አብዛኞቹ እዚህ መጽሐፍ ላይ ጥቅም ላይ የዋሉት የዚህ አቋም ተቃራኒ ላይ ያሉ ሰዎች ናቸው። እነ ትሬምፐር ሎንግማን ተቃራኒ ናቸው። ኢቭን ማሉ ፊሊፕ ማውሮ ራሱ ተቃራኒ ነው። ቲም ፌሎስም ስትሪክት የሆነ ዲስፐንሴሽናሊስት አይደለም። ምን ይሻላል? አቋማችን ዲስፐንሴሽናሊስት ሆኖ አባሪ አድርገን የምንጠቅሳቸው እማኞቻችን ግን ከኛ በተቃራኒ የሚሰሩ ከሆነ መጽሐፍ ውስጥ ምን አይነት ስሜት ሊፈጠር ይችላል? ስለዚህ የሆነ የተምታታ የሚመስል ነገር ያሳያል። በተለይ በገጽ 193 ላይ ስለ 10 ቀንዶች ምንነት ተናግረህ 3 አቋሞችን ተናግረህ አቋመ የቱ ጋር እንደሆነ ወይም ደግሞ ማጠቃለያው ምን እንደሆነ ማሰሪያው ምን እንደሆነ ሳትናገር ጥለህን ትሄዳለህ እና ለአንባቢው አንዳንዶች እንዲላሉ አንዳንዶች እንዲላሉ አንዳንዶች እንዲላሉ ብሎ ቻው ስንል አንባቢው ውሳኔ ለመውሰድ ይቸገራል። አቋም ለመውሰድ ትምህርት ለማግኘት በጣም ይቸገራል። ከመጋቢያዊ ማበረታታቾች ባሻገር የመጽሐፍ ሁለተኛ ክፍል ላይ ጥልቅ ጥናት ተደርጎ የሆነ ግልጽ የሆነ መስመርና አቋም በደንብ ቢታይ ጥሩ ነው ብዬ አስባለሁ። ገጽ 192 ላይ አይ ቲንክ እሱን ባነበው ደስ ይለኛል። ገጽ 192 ላይ ስለ ትንሽቱ ቀንድ ሲወራ አራተኛ አውሬ ምዕራፍ 7 ላይ ያለችውን አራተኛ አውሬ በዚህ ክፍል በተምሳሌትነት የተገለጸችው አራተኛይቱ አውሬ እንደቀደሙት 3 ተምሳሌቶች በምድር ላይ ካሉት አራዊት ባንዳቸውም ያልተመሰለች በምዕራፍ 2 የናቡከደነፆር ሕልም መሰረት ይችኛው አውሬ ጭኖቹ ብረት የነበረው የሮም መንግስት የሚያመለክት ነው። በተመሳሳይም ከመጽሐፍ ቅዱስና ከዓለም ታሪክ እንደምንረዳው ይችኛው አራተኛው አውሬ ታላቅ ኃይል የነበራት ከግሪክ መንግስት በኋላ የዓለምን ኃያልነት የተቆጣጠረች የሮም መንግስት የሚወክል ነው። የምታስፈራ የምታስደነግጥ እጅግም የበረታች ታላቅም የብረት ጥርሶች የነበሯት የሚለው አገላለጽ የሮምን መንግስት ጭካኔ የሚያሳይ ነው ትላለ። ይሄ በጣም ቆንጆ አረዳድ ነው። ገጽ 193 ላይ ግን የዚችን አውሬ 10 ቀንዶች ወይም የአራተኛዋን አውሬ 10 ቀንዶች ስታብራራ ከግሪክ መንግስትና በዘመኑ ከነበሩ መንግስታት ጋር የነበሩን አስተሳሰብ ጥለኸው በቀጥታ የተባበሩት መንግስታት 10 ቀንዶች የተባበሩት መንግስታት ናቸው የሚወክል ነው የሚል ውሳኔና መደምደሚያ ላይ ትደርሳለህ ማለት ነው። እሱ ትንሽ እርስ በርሱ የሚጋጭ የሚመስል አስቸጋሪ ነገር ነው እና ለምንድን ነው የሆነ አንድ ስነ ፍታታዊ መርህ አቋም ተከትለን የሆነ ደረጃ ላይ ትክክልም ሆነ ስህተት ለመሞገት ግልጽ የሆነ የወሰንበት አቋም ላይ መሄድ ያልቻልነው እላለሁ። በተለይ ገጽ 213 እኔ የመጽሐፉ ዋና ሄርሜኔቲካል ፕሪንሲፕል ነው። ቆንጆ በቃ መጽሐፉ በዚህ መርህ ቢመራ ኖሮ ሙግቱ በዚህ ቢቀነበብ ኖሮ ምለው ገጽ 213 ላይ አንቀጽ 2 ላይ ያለው ሐረግ ነው። በጣም ስለወደድኩት እሱን ላንብብላችሁ። በአውሬ የተመሰሉት የሰው መንግስታት ለጊዜው ብርቱና አሸናፊ መስለው ቢታዩም የሚገዙት እግዚአብሔር እስከወሰነላቸው ጊዜ ብቻ ስለሆነ መሸነፋቸውና አንድ ቀን መጥፋታቸው አይቀርም። አንድ ቀን የዓለም መንግስታትና ክብር ሙሉ ለሙሉ የሰው ልጅ ለሚመስለው ለጌታችን ለመድኃኒታችን ለኢየሱስ አልፎ ይሰጣል። በዚያን ጊዜ በእርሱ ያመን ቅዱሳን ሁላችን ጻድቅና ሰላም በተሞላበት በማይጠፋና ለዘላለም በሚኖር መንግስት ከእርሱ ጋር አብረን ለዘላለም እንሰግዳለን። በመሆኑም አሁን ባለንበት ዓለም በክፋት ከተሞሉና በአውሬ ከተመሰሉት የምድር መንግስታት አይኖቻችን አንስተን ሁሉን አሸንፎ በክብር ሊገለጥና ለዘላለም ሊያከብረን ባለው በክርስቶስ መንግስት ላይ እናደርግ ይገባል። ይሄ በጣም የመጽሐፉ ቶፒክ ሴንቴንስ ነው ብዬ አስባለሁ። ይሄ ነው ዋናው ቴሲስ ስቴትመንት። በዚህ ቢያጠነጥን አሁን ይሄ በአውሬ የተመሰሉ መንግስታት በሙሉ ዛሬንም የሚመለከቱ ነገሮች እንደሆኑ ይናገራል ማለት ነው።
ገጽ 219 እስከ ገጽ 221 ድረስ አውራው ፍየል አውራው በግ በአግባቡ በታሪካዊ መቼቱ ይፈታና የፋርስ የሜዶን መንግስት የግሪክ መንግስት ታላቁ እስክንድር ኢቭን አራቱ ቀንዶች የግሪክ ጀነራሎች ተብሎ በጥሩ ሁኔታ ይተረጎምና ትንሹ ቀንድ የሚባለውንም ኤፒፋኒዮስ አንቲዮከስ አራተኛ ጋር ተገናኝቶ ምክንያቱም እዚህ ውስጥ እነ ቲምፌሎስ እነ መርልስቴኒ እነ ትሬምፐር ሎንግማን ስለተሳተፉ ጥሩ መስመር ይዞ ይመጣና ድንገት ግን ይሄ የዲስፐንሴሽናሊስቱ ፍሬምወርክ እንደ ግራቪቲ ስለሚስበን ከመጽሐፉ ሐሳብ በተወሰነ ደረጃ ከመጣንበት ሐሳብ ወጥተን የናቡከደነጾር ራዕይን በስፍረ ዘመናውያን በዚህ በአውሮፓ ህብረትና በተባበሩት መንግስታት መነጽር በምዕራፍ 7 ያለው ትንሹ ቀንድ በምዕራፍ 8 ካለው ትንሹ ቀንድ ልዩነት ፈጥረን ከነ ትሬምፐር ከተጠቀሱት ሁሉ ትንሽ አፈንግጦ በመጨረሻ ዘመን የሚገለጸው ሐሳዊ መሲህ ወይም አውሬው ሆኖ ይደመደማል። ገጽ 194 እና ገጽ 195 ሐሳዊ መሲህ ነው አውሬው ነው ሲባል አንድም ስኮላር አይጠቀስም። ያኛው ግን ኤፒፋኒዮስ አንቲዮከስ ሲጠቀስ ግን ትንሹ ቀንድ ግን ትሬምፐር ሎንግማን መርልስቴኒ ሁሉም ስኮላር ይሳተፋሉ። ስለዚህ አቋማችን የምናስደግፍበት የሆነ ስኮላር ከሌለ የከበበን የሚስበን የሆነ ትራዲሽናል ቲንኪንግ ስላለ ከሱ ለመውጣት ስለተቸገርን ነው እንጂ ድጋፍ ያለው ነገር ላይሆን ይችላል ማለት ነው። ግን ዝም ብሎ ከመሬት ተነስቶ ገጽ 228 ይሄን አቋም ብዙ ምሁራን ይስማሙበታል ይላል። አንድም የተጠቀሰ ምሁር ግን የለም። ገጽ 224 እና 225 ግን ብዙ ምሁራን አብረው ይጠቅሳሉ። ሌላው አንድ ትልቅ ክፍተት ነው ብዬ ማስበው ፊሊፕ ማውሮ እና ቲምፌሎስ መጽሐፉ ሲጠቀሱ ትንሽ ጥንቃቄ በጎደለው መልኩ ነው የሚጠቀሱት። ለምሳሌ ፊሊፕ ማውሮ ገጽ 89 ላይ እንደው በሚገርም ሁኔታ እቺን ብቻ ተናግሬ መጨረስ ይመስለኛል። ገጽ 89 ላይ ይሄ በትንቢት የማያምኑ የምዕራባውያን ሊበራል ሰባኛው ሱባኤ ገና አልተፈጸመም የሚለውን አይቀበሉትም ብሎ ፊሊፕ ማውሮ እንደተናገረ ዳይሬክት ኮት ይደረጋል። ሊበራል የሆኑ ሰዎች ትንቢትን የማይቀበሉ ሰዎች ሰባኛው ሱባኤ ገና ነው የሚለውን ነገር ያጣጥሉታል ተብሎ ተጠቀሰ። የፊሊፕ ማውሮ መጽሐፍ ግን ስናነበው ከተወቀሱት መካከል አንዱ ነው። እሱ ራሱ በኦሊቨት ዲስኮርሱ በሰባ በመቅደሱ መፍረስ በኢየሱስ የመጀመሪያ መምጣት ሁሉም ተፈጽመው እንደተጠናቀቁ ይናገራል። አንብብላችሁ these 6 predicted events which we have now considered in detail were according to the words of God and Gabriel to be accomplished within the determined limited marked of period of 77 of years, and we have shown instead it is so clear as hardly to open to dispute that all 6 items were completely fulfilled at the first coming of Christ and in the week of his crucifixion ይላል እና በርገቱ እና መንፈስ ቅዱስ በመውረዱ አልቋል ተደምድሟል ይላል። ግን ፊሊፕ ማውሮ ይሄን አቋም ያው ሰዎችን ሊበራል እንዳላቸውና ገና ሰባኛው ሱባኤ እንዳልተፈጸመ ያስባል ተብሎ መጽሐፉ ላይ ተጠቅሷል። የመጨረሻ አንድ ደቂቃ መጽሐፉ ተዛምዷዊ እንደመሆኑ መጠን ከሌሎች መጽሐፍት በተለይም ከዮሐንስ ራእይ ጋር በደንብ ተሳስሮ ቢሆን ኖሮ አናኔ ጥቅሶች መተው ለምሳሌ ገጽ 7 ገጽ 10 ላይ ስንሄድ ገጽ 193 ይቅርታ ገጽ 193 ገጽ 302 ስንሄድ የብሉይ ኪዳን የራእይ ጥቅሶች ጣል ተደርገዋል። ግን ይሄ ዳንኤል ክፍልና የተጠቀሰው ዮሐንስ ራእይ ክፍል ምን አሳሰራቸው ምን አገናኛቸው የሚለው አብሮ ተዛምዶ ቢሆን ኖሮ ጥሩ ነው። በተለይ ዳንኤል ምዕራፍ 7 እና ዳንኤል ምዕራፍ 10 ለዮሐንስ ራእይ እጅግ ወሳኝ ግብአቶች እንደሆኑ ምሁራን ይስማማሉ። እንደውም ግሪጎሪ ቤል ዮሐንስ ራእይ የዳንኤል ሚድራሽ ነው ብሏል። ዮሐንስ ራእይ የዳንኤል ማብራሪያ ነው ብሎ በግልጽ ተናግሯል። ይሄንንም በፒኤችዲ ቴሲሱም ላይ ፕሩፍ አድርጓል። ስለዚህ በተለይ ዳንኤል ምዕራፍ 7 እና ዳንኤል ምዕራፍ 10 ከዮሐንስ ራእይ ምዕራፍ 1 ከቁጥር 9 እስከ 20 ድረስ በጣም የተሳሰረ ነገር ነው። እሱን አብረን አስተሳስረ ነው ቢሆን ኖሮ ራእይንም ለማንበብ ሰዎች እርዳታ ያገኛሉ። ዳንኤልም ካኖኒካሊ ቀኖናዊ ንበት እንዲኖረው ይረዳል ብዬ አስባለሁ። አመሰግናለሁ።